ዛሬ የምናየው ስለ ቦክስ ሞዴል ነው። በዌብሳይት ዴቨሎፕመንት ቦክስ ሞዴልን ካላወቅን ምንም አይነት ዌብ አፕሊኬሽን ወይም ዌብሳይት ዴቨሎፕ ለማድረግ ይከብደናል። ምክንያቱም ቦክስ ሞዴል የሚያወራው እያንዳንዱ ዌብሳይታችን ላይ ያሉ ኤሌመንቶችን እንዴት እንደምናስቀምጣቸው፣ አንዱ ከአንዱ ጋር በመካከላቸው ያለው ጋፕ፣ በአጠቃላይ ኤሌመንቶቻችንን እንዴት ማስቀመጥ እንዳለብን የሚነግረን ቦክስ ሞዴል ነው። ቦክስ ሞዴልን አንደርስታንድ ካላደረግን በደንብ ዌብሳይታችን ላይ ኤሌመንቶችን እንዴት እንደምናስቀምጥ ልንቸገር እንችላለን ማለት ነው። ስለዚህ ቦክስ ሞዴል ማወቅ ግዴታ ነው ማለት ነው። ቦክስ ሞዴል ሀሳቡ ምንድን ነው? ዌብሳይታችን ላይ ያለው ማንኛውም ኮንተንት ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል ቦክስ ነው ብሎ ነው የሚያስበው። ሁሉም ቦክስ ናቸው። ስለዚህ እያንዳንዱን ቦክስ እኛ ፕሌስ እናደርጋለን ዌብሳይታችን ላይ ማለት ነው። ይህንን ከሚሰሩ ቦክስ ሞዴል ውስጥ ዋና ዋና ብለን ከምናያቸው ውስጥ ማርጂን፣ ቦርደር፣ ፓዲንግ እና ኮንተንት ናቸው። ኮንተንት የምንለው እኛ አክቹዋሊ የምንጽፈው ጽሁፍ ወይም የምናስቀምጠው ፎቶ ወይም ደግሞ ቪዲዮ ነው ኮንተንት የምንለው። ፓዲንግ የምንለው ደግሞ እዚህ ጋር በምታዩት በዚህ ቦርደር እና በዋናው በኮንተንታችን በሰማያዊ ባስቀመጥነው መካከል ያለውን ጋፕ ነው። ስፔስ ቦታችኋል። ከኛ ቦክስ ውስጥ ከዚህ ከቦርደራችን እና ከዋናው ኮንተንታችን ከጽሁፍ ሊሆን ይችላል፣ ከፎቶ ሊሆን ይችላል ወይም ቪዲዮ መካከል ያለውን ጋፑን ፓዲንግ እንለዋለን። ቦርደር ደግሞ ኮንተንታችንን ወይም ፓዲንጉን ጨምሮ ራፕ የምናደርግበት ወይም ደግሞ ሰራውንድ የሚያደርግልን ይህንን ኮንተንታችንን እና ፓዲንጉን በአጠቃላይ አቅፎ የሚይዝልን ሬክታንጉላር ላይን ቦርደር እንለዋለን። ማርጂን የምንለው ደግሞ የኛ ኤሌመንት በአጠቃላይ ይሄ ፓዲንጉን ኮንተንት እና ቦርደሩን ጨምሮ ከሌላኛው ዌብሳይታችን ላይ ካለው ኤሌመንት ምን ያህል ርቀት ላይ መቀመጥ እንዳለበት የምንገልጽበት ነው። ኤሌመንት 1 ኤሌመንት 2 ሊኖረን ይችላል። በእነዚህ መካከል ጋፕ ምን መሆን አለበት? ይሄ እኛ ያስቀመጥነው ኤሌመንት ከሌላው አንጻር የቱ ጋር ነው መቀመጥ ያለበት የሚለውን ጋፑን ነው እዚህ ጋር በቀይ የተሰመረው እንደሚያሳየን ማለት ነው። እያንዳንዳቸውን በኤግዛምፕል እናያቸዋለን። አብራችሁን ቆዩ። ስለዚህ ኢኒሺያሊ እንደዚህ አይነት ፔጅ አለኝ እና እሱን ኢንስፔክት አድርገው ደግሞ እዚህ ጋር ያለውን ቫልዩ ይሰጠኛል። ይሄኛው HTML index.html የሚል አለ። style.css አለኝ፣ ባዶ ነው ለጊዜው። ስለዚህ ይህንን ስታይል እዚህ ጋር በሊንክ አያይዘነዋል። ዘን እዚህ ጋር ክላስ ክሬት እናድርግና ክላስ ኢኳልስ ኤግዛምፕል እንበለውና እዚህ ጋር ዶት ኤግዛምፕል ሌትስ ጊቭ ባክግራውንድ ከለር ላይት ግሪን። ስለዚህ አሁን ኮንተንታችንን ላይት ግሪን እንዲሆን አድርገነዋል። ዘን ዊድዝ እና ሃይት እንስተው። ዊድዝ 300 ፒክሰል ሊሆን ይችላል፣ ሃይት 100 ፒክሰል ሊሆን ይችላል። ስለዚህ አሁን እንደዚህ አይነት ኮንተንት አለን። ቦክስ ሞዴል ምንድን ነው የሚለን? ማንኛውም የጽሁፍ ሊሆን ይችላል፣ እዚህ ጋር የምናስቀምጠው ፎቶም ይሁን ቦክስ ነው። እሱ ለመሆኑ ደግሞ እዚህ ጋር ባክግራውንድ ከለር ስንሰጠው ኮንተንቱ እንዴት እንደሆነ አይታችኋል። በቦክስ ውስጥ ነው የተቀመጠው። ፓዲንግ ምንድን ነው የሚያወራን? ስፔሱ እዚህ ጋር ቦክሱ ውስጥ አረንጓዴው ቦክስ ውስጥ እያለን በጽሁፉ መካከል ያለው ስፔስ ምን ያህል ነው ጋፑ? ለምሳሌ ነው ፓዲንግ እንልና ጋፕ ለምሳሌ 20 ፒክሰል ከፈለግን 20 ፒክሰል ያቸው። አሁን በዚህ በዳር ላይ ባለው በአረንጓዴው ጫፍ እና በጽሁፉ መካከል 20 ፒክሰል በአራቱም አቅጣጫ 20 ፒክሰል ገባ ብሎ ነው የሚጀምረው ማለት ነው ኮንተንታችን። ስለዚህ ፓዲንግ የሚያወራው ይሄ ነው። ስለዚህ ፓዲንግ ሾርት ሃንድ ፕሮፐርቲ ነው። ያ ማለት ቶፕ ራይት ቦተም ሌፍት የሚለውን አንድ ላይ የያዘልን ማለት ነው። ነገር ግን የተለያየ ቫልዩ ልንፈልግ እንችላለን። ለምሳሌ አራቱም የተለያየ እንዲሆን ከፈለግን የኛው 20 ከሆነ ቶፕ ማለት ነው የመጀመሪያው፣ ሁለተኛው 10 ፒክሰል ሊሆን ይችላል፣ ሶስተኛው 30 ፒክሰል፣ አራተኛው ደግሞ 40 ፒክሰል ሊሆን ይችላል። ይሄ ማለት አሁን ፓዲንግ ቶፕ ነው የመጀመሪያው፣ ቶፕ ራይት ቦተም ሌፍት ነው ሲኩዌንሱ ሁልጊዜም ማለት ነው። ስለዚህ ፓዲንግ ቶፕ 20 ፒክሰል፣ ፓዲንግ ራይት 10 ፒክሰል፣ ፓዲንግ ቦተም 30 ፒክሰል፣ ፓዲንግ ሌፍት 40 ፒክሰል። ስለዚህ የተለያየ መስጠት ስንፈልግ እንደዚህ እናደርጋለን። ወይም ደግሞ ይህንን ከፈለግን በሌላ አገላለጽ እንዴት ልንጽፈው እንችላለን? ፓዲንግ ቶፕ 20 ፒክሰል፣ ፓዲንግ ራይት እዛ ጋር እንዳስቀመጥ ነው 10 ፒክሰል፣ ፓዲንግ ቦተም 30 ፒክሰል እና ፓዲንግ ሌፍት ደግሞ 40 ፒክሰል። እንደዚህ ማስቀመጥ እንችላለን። ተመሳሳይ ነው ከዚህ ጋር። ለዛ ነው ሾርት ሃንድ ፕሮፐርቲ ያልነው። እነዚህ በውስጡ አራቱን ያስቀመጥናቸውን አንድ ላይ አድርጎ ስለሚይዝልን ማለት ነው። ወይም ደግሞ ከፋፍለን ልንሰጥ እንችላለን። ያ ማለት ፓዲንግ ለምሳሌ
10 ፒክሰል 20 ፒክሰል። ይሄ ማለት ምን ማለት ነው? ፓዲንግ ቶፕ እና ቦተም 10 ፒክሰል፣ ፓዲንግ ራይት እና ሌፍት 20 ፒክሰል ማለት ነው። ሴቭ እናድርገው። እዚህ ጋር እንደምታዩት ቶፕ እና ቦተም 10 ፒክሰል፣ ራይት እና ሌፍት 20 ፒክሰል። ታች እዚህ ጋር ኢንስፔክት የተደረገው ጋር ስናይ እዚህ ጋር ዋናው ኮንተንት ስንት ይለናል? 300 በ100 ዊድዙ 300 ሀይቱ ደግሞ 100 ነው። ዘን ፓዲንግ ቶፕ ስንት ይለናል? 10፣ ፓዲንግ ራይት 20፣ ፓዲንግ ቦተም 10፣ ፓዲንግ ሌፍት 20። ያ ማለት መጀመሪያ የምናስቀምጠው ሁለት ከሆነ መጀመሪያ የምናስቀምጠው ቶፕ እና ቦተም ማለት ነው። ሁለተኛ የምናስቀምጠው ደግሞ ራይት እና ሌፍት ማለት ነው። 3 ከሆነ ደግሞ ለምሳሌ እዚህ ጋር 30 ፒክሰል ብጨምርበት ምን ማለት ነው? የመጀመሪያው ቶፕ ማለት ነው። ቶፕ 10 ፒክሰል፣ የመጨረሻው ቦተም 30 ፒክሰል፣ መካከለኛው ሌፍት እና ራይት 20 ፒክሰል ማለት ነው። ይህንን እዚህ ጋር ሴቭ እናድርገውና ሲቀየር እናየዋለን። ያ አሁን እዚህ ጋር እንደምናየው 10 ፒክሰል ቶፕ፣ 30 ፒክሰል ቦተም፣ ሌፍት እና ራይት 20 ፒክሰል ፓዲንግ አለን ማለት ነው። ስለዚህ የኛውን በአጭር ስንጽፈው ነው። ግን ሁሉም አራት ማዕዘን በአራቱም አቅጣጫ ተመሳሳይ እንዲሆን ከፈለግን ግን እንዲሁም የሁሉንም አንድ ላይ 20 ፒክሰል ብለን ልናስቀምጥ እንችላለን ማለት ነው። በሌላ አባባል ደግሞ በሌላ መንገድ ማለት ነው። ለምሳሌ ብሎክ ማለት ቨርቲካል እንደማለት ነው። ኢንላይን ማለት ደግሞ ሆሪዞንታል እንደማለት ነው። ስለዚህ ፓዲንግ ብሎክ ለምሳሌ 20 ፒክሰል ማለት ፓዲንግ ቶፕ እና ፓዲንግ ቦተሙን ማለት ነው። ባጭሩ የምንለዋለን ፓዲንግ ብሎክ ስታርት፣ ፓዲንግ ብሎክ ኢንድ እንለዋለን። በሌፍት እና በራይት በኩል ያለው 0 ነው። ቶፕ እና ቦተም ላይ ግን 20 ፒክሰል ይኖራቸዋል ማለት ነው። እዚህ ጋር እንደምታዩት አሁን ሌፍት እና ራይቱ 0 ነው፣ ምንም የለውም። ከጫፍ ጫፍ ነው የተቀመጠው። ቶፕ እና ቦተም ግን 20 ፒክሰል አለው። አሁንም ቶፕ እና ቦተም የተለያየ እንዲሆን ከፈለግን ግን ሌላ ቫልዩ እናስቀምጣለን። ለምሳሌ 30 ፒክሰል ካልኩኝ እዚህ ጋር ያ ይሄኛው 30 ፒክሰል ነው፣ ይሄኛው ደግሞ 20 ፒክሰል ነው ማለት ነው። በሌላ አባባል ይሄንን ምን ብዬ መጻፍ እችላለሁ? እዚህ ጋር ፓዲንግ ብሎክ ስታርት 20 ፒክሰል የላይኛውን ማለት ነው። እዚህ ጋር እዩት፣ የላይኛው ብቻ ነው አሁን ያለው። ዘን የታችኛውን ከፈለኩ ደግሞ ፓዲንግ ብሎክ ኢንድ ይሄ ሜቢ 50 ፒክሰል ከሆነ 50 ፒክሰል አስቀምጣለሁ ማለት ነው። የሌፍት እና ራይት ስፈልግ ደግሞ ፓዲንግ ኢንላይን ዘን 20 ፒክሰል። ይሄ ማለት ሌፍት እና ራይት በኩል ይሄንን ፓዲንግ ኢንላይን ስታርት እና ፓዲንግ ኢንላይን ኤንድ 20 ፒክሰል ሰጠው ማለት ነው። ነገር ግን የተለያየ ቫልዩ እንዲሆን ከፈለኩ ለምሳሌ የመጀመሪያው 20 ፒክሰል፣ ራይት በኩል ያለው ደግሞ 50 ፒክሰል እንዲሆን ከፈለኩኝ እንደዚህ አስቀምጣለሁ ማለት ነው። ይሄኛው 20 ፒክሰል ነው፣ ይሄኛው ደግሞ 50 ፒክሰል ነው። እዚህ ጋር እንደምታዩት እዚህ ጋር 20 አለን፣ በራይት በኩል ደግሞ 50 አለን። ይህንንም አሁንም ልክ እንደ ፓዲንግ ብሎክ ለያይተን ልንጽፈው እንችላለን። ፓዲንግ ኢንላይን ስታርት 20 ፒክሰል፣ ፓዲንግ ኢንላይን ኤንድ 50 ፒክሰል። ምንም ለውጥ የለም፣ ተመሳሳይ ነው ማለት ነው። ይሄ ምንድነው የተለያየ ቫልዩ ሲኖረን ነው እንጂ አንድ አይነት ከሆነ በሁሉም በኩል ምንጊዜም አንድ ኤሌመንት ብንጠቀም የተሻለ ነው ማለት ነው። ሜቢ 10 ፒክሰል ከሆነ 10 ፒክሰል እናስቀምጣለን፣ 20 ከሆነ ደግሞ 20 እናስቀምጣለን ማለት ነው። ሌላው ቦክስ ሞዴል ላይ የምናገኘው ቦርደር ነው። ቦርደር ስንሰጥ መጀመሪያ ቦርደር እንላለን። ዘን ከኮለም በኋላ ቦርደር ዊድዝ ሜቢ 15 ፒክሰል፣ ከዛ ቦርደር ስታይል ሜቢ ሶሊድ፣ ከዛ ቦርደር ከለር ኦሬንጅ፣ እነዚህ እንጽፋለን ማለት ነው። አሁን እዚህ ጋር እንደምታዩት ቦርደር ጨመርንበት። ስለዚህ ፓዲንጉ ማለት በዚህ በቦርደሩ እና በኮንተንቱ መካከል ያለው ስፔስ ነው ማለት ነው። አሁንም ቦርደር የሚለው ሾርት ሃንድ ፕሮፐርቲ ነው። ሾርት ሃንድ ፕሮፐርቲ ማለት እዚህ ጋር ይሄ ቦርደር ዊድዝ ነው፣ ይሄኛው ቦርደር ስታይል ነው። ከፈለግን ይሄንን ኢንሴት ማለት እንችላለን። ቦርደር ስታይል ነው። ይሄም ከፈለግን ግሮቭ ልንለው እንችላለን እዚህ ጋር እንደምታዩት፣ ወይም ደግሞ ዳሽድ ወይም ደግሞ ዶትድ፣ ሌላም ብዙ አለ። ከፈለግን እኔ የሚመቸኛውን ሶሊድ ነው፣ ሶሊድ ልናደርገው እንችላለን እንደየፍላጎታችን። እዚህ ጋር ደግሞ ከለር ነው። ስለዚህ ይሄንን ሾርት ሃንድ የሆነው ለምንድን ነው?
ከፈለኩ ምን አድርጌ ልጽፈው እችላለሁ? እዚህ ጋር የምታዩትን በሌላ አጻጻፍ እዚህ ጋር ቦርደር ዊድዝ 15 ፒክሰል ዘን ቦርደር ስታይል ሶሊድ ኤንድ ቦርደር ከለር ኦሬንጅ ተመሳሳይ ነገር ነው ማለት ነው። ስለዚህ ሾርት አንዱን ስንፈልግ በአንድ ብቻ እንጠቀመዋለን። ይህንን ከፈለግን የተለያየ ማለት ቦርደር ቶፕ፣ ራይት፣ ቦተም እና ሌፍት የተለያየ ቫልዩ እንዲኖራቸው ከፈለግን እዚህ ጋር ስፔሲፋይ ማድረግ እንችላለን። የኛውን 10 ፒክሰል እንደዚህ ከጻፍኩኝ ቶፕ እና ቦተም 15 ሌፍት እና ራይት ደግሞ 10 ይሆናል ማለት ነው። የተለያዩ ዊድዞች ናቸው ያሉት። እዚህም ጋር ቼክ ማድረግ እንችላለን። ቦርደራውን ውጭ ላይ ያየነው በጥቁር የተጻፈው ማለት ነው የተሰመረው። ዘን ቶፕ እና ቦተም 15 ፒክሰል ራይት እና ሌፍት 10። ነገር ግን አራቱም የተለያየ እንዲሆን ከፈለግኩኝ ለምሳሌ የኛው 30 ፒክሰል ሌፍቱ ደግሞ 50 ፒክሰል እንዲሆን ከፈለግኩኝ ኤስ እንደዚህ አድርጌ ማስቀመጥ እችላለሁ። ሲ ቶፕ 15 ራይት 10 ቦተም 30 እና ሌፍት ደግሞ 50 ማለት ነው። አሁንም ስፔሲፊካሊ የአንዱን ብቻ ልንፈልግ እንችላለን። የኛውን እናጥፋውና ኤስ ይህ እንዳለ ሆኖ ነገር ግን እኛ ቦርደር ሌፍት ወይም ራይት ወይም ቶፕ ወይም ቦተም ልንፈልግ እንችላለን። አንዱን ብቻ ማለት ነው። ይህን አያስፈልገንም። ምን ልንል እንችላለን? ቦርደር ሌፍት ሜይ ቢ 15 ፒክሰል ዘን ሶሊድ ሬድ ልንል እንችላለን። ያ አሁን ስለዚህ የፈለግነው እኛ በሌፍት በኩል ያለውን ብቻ ነው ማለት ነው። ስለዚህ ቶፕ ከፈለግን ደግሞ ይህንን ቶፕ እንላለን። ራይት ከፈለግን ይህንን ራይት እንላለን። ኤንድ ቦተም ከፈለግን ደግሞ እንደዚህ እናስቀምጣለን ማለት ነው። የዚህንን ብቻ ከለሩን ከፈለግን እንደመቀየር ደግሞ ኦሬንጅ ከሆነ የምንፈልገው ኦሬንጅ እናደርጋለን። ነገር ግን ሁሉም በአራቱም ሳይድ ቦርደሩን ከፈለግና ተመሳሳይ ሳይዝ መሆን አለባቸው ካን ለምሳሌ 10 ፒክሰል ነው መሆን ያለበት ብለን ካሰብንና ሁሉም እኩል መሆን ካለበት ይህንን ቦርደር 10 ፒክሰል ብለን እንተዋለን ማለት ነው። ሌላው ፓዲንግ አየን፣ ቦርደር አየን። ፓዲንግ እና ቦርደር የኤሌመንቱ አባል ናቸው ተብሎ የሚታሰቡ ማለት የፓርት ኦፍ ዘ ኤሌመንት ነው የሚባሉት። የኮንተንት ፕላስ ይሄኛው ምንድነው ፓዲንጉ ፕላስ የቦርደር እንደ አንድ ኤሌመንት ነው የሚቆጠሩት። ምክንያቱም ይህንን ዶትድ ባደርገው እዚህ ጋር ይሄ ቦርደሩ ከላይት ግሪን ባክግራውንድ ላይ መሆኑን እናስተውላለን። ከላይት ግሪን ባክግራውንድ ላይ መሆኑን እናስተውላለን። ይሄ ማለት ፓዲንጉም ቦርደሩም ሆነ ኮንተንቱ የአንድ ኤሌመንት ፓርት ናቸው። በእኛ ኬዝ ይሄ ኤሌመንት ማን ነው? ዲቭ። ስለዚህ ይሄ ዲቭ ማለት ቦርደሩም ይሄ ፓዲንጉም ኮንቴንቱም ነው ማለት ነው። ይህን ይዛለን። ቬሪ ኢምፖርታንት። ሌላው ማርጅን ነው። ልክ እንደ ፓዲንግ ሁሉ ማርጅንም ማርጂን ዘን 20 ፒክሰል ከሆነ 20 ፒክሰል ብለን እናስቀምጣለን። ኤስ የኛውን እንደነበረበት ሶሊድ እናድርገውና ኤስ ስለዚህ ማርጅን ማለት አሁን ኬዝ ምንም ኤሌመንት ስክሪናችን ላይ ስለሌለ ከቶፕ ምን ያህል ፒክሰል 20 ፒክሰል፣ ከራይት 20 ፒክሰል፣ ቦተም 20 ፒክሰል እና ሌፍት 20 ፒክሰል ጋፕ መኖር አለበት። እዚህ ጋር ሌላ ኤሌመንት ማስቀጠል ብንፈልግ 20 ፒክሰል ጋፕ መተው አለብኝ። ከታች ሌላ ኤሌመንት መጨመር ብፈልግ በመካከላቸው 20 ፒክሰል ጋፕ መኖር አለበት። እዚህ ጋር የምናየው እሱ ነው። ኤስ እዚህ ጋር ቶፕ ራይት ቦተም እና ሌፍት ጋር 20 ፒክሰል ይላል። ይህም ሾርት ሃንድ ፕሮፐርቲ ነው። ያ ማለት ማርጅን ቶፕ፣ ማርጅን ሌፍት፣ ማርጅን ቦተም እና ማርጅን ራይት ብለን ከፋፍለን መጻፍ እንችላለን። አሁንም ሁለት ከሆነ 30 ፒክሰል። ይህ ማለት ማርጅን ቶፕ እና ቦተም 20 ነው። ማርጅን ሌፍት እና ራይት ደግሞ 30 ነው ማለት ነው። የተለያየ እንዲኖረን ስንፈልግ ለምሳሌ ማርጅን ሌፍቱን 200 ባደርገው ያ ማለት ማርጅን የቶፕ ነው። ሌፍት እና ራይቱን let's 200 ከዚህ እስከዚህ 200 ይርቃል። ከዚህ ወደዚህም 200 ጋፕ ይኖረዋል። ኔክስት ሌላ ኤሌመንቶችን ለመጨመር ማለት ነው። ወይም ደግሞ እቺን 10 አደርግና አራቱንም ልዘረዝር እችላለሁ፣ ወይም ሶስቱን የኛውን 30። ይሄ ማለት ምንድነው? የመጀመሪያው ማርጅን ቶፕ ነው። ማርጅን ቶፕ 20 ፒክሰል አለን። ዘን እዚህ ጋር ፒክሰል ልጨምር። ማርጅን ቶፕ 20 ፒክሰል፣ ማርጅን ሌፍት ኤንድ ራይት በዚህ እና በዚህ 10 ፒክሰል፣ ማርጅን ቦተም ደግሞ
30 ፒክሰል ይሆናል እዚህም ጋር እንደምታዩት ማለት ነው። yes ወይም ደግሞ ልክ እንደ ፓዲንግ ምን ሊኖረን ይችላል? ይህን ማርጂን ብሎክ 20 ፒክሰል። ስለዚህ ይህም ተመሳሳይ ነው። ይህ ማለት ማርጂን ቶፕ እና ቦተም 20 ፒክሰል ነው እያልኩኝ ነው። ወይም ደግሞ ማርጂን ኢንላይን 30 ፒክሰል ማለት ሌፍት እና ራይቱ 30 ፒክሰል ጋፕ አለን ማርጂን አለን እያልኩኝ ነው ማለት ነው። ኤጌን እነዚህ ራሳቸው ሾርት ሃንድ ፕሮፐርቲ ናቸው። ለማንና ለማን? ማርጂን ብሎክ ስታርት እና ማርጂን ብሎክ ኤንድ። የኛውም ማርጂን ላይን ስታርት እና ማርጂን ላይን ኤንድ ብለን መጻፍ እንችላለን ማለት ነው። ይህንን አንደኛውም ብንጻፍ ማርጂን ብሎክ ስታርት 20 ፒክሰል ማርጂን ብሎክ ኤንድ 20 ፒክሰል ተመሳሳይ ማድረግ ከፈለግን የቶፕ እና ቦተም ማለት ነው። አጌን ማርጂን ላይንም የኛውን ስታርት ኤንድ ማርጂን ኢንላይን ኢንዱን አጌን 30 ፒክሰል የተለያየ ማድረግ እንችላለን እንደኛ ፍላጎት ማለት ነው። ይህንን ሞር ክሊር ለማድረግ አንድ ኤሌመንት እንጨምር። ለምሳሌ እዚህ ጋር ክላስ is equals to example2 ዘን CSSአችን ላይ እንሄድና ዶት example2 ባክግራውንድ እንስተው ሜቢ አኳ ዘን ዊድዝ 200 ፒክሰል and height 100 ፒክሰል ወይም 50 ዜናፍ ያ እዚህ ጋር ማርጂን ወደ አንድ እንወሰደውና ማርጂን 10 ፒክሰል 20 ፒክሰል 30 ፒክሰል እና 40 ፒክሰል። ይሄ ማለት ቶፕ ራይት ቦተም ሌፍት ማለት ነው። ቶፕ ራይት ቦተም ሌፍት። ስለዚህ ቦተም 30 ፒክሰል ነው ማለት ነው። ይሄ ማለት ከዚህ ኤሌመንት ወደዚህ ኤሌመንት ስንሄድ በመካከል 30 ፒክሰል ጋፕ ልንተው ይገባል። ይህንን ጋፕ እንዳይኖር ከፈለኩ እቺ ከመካከል ያለችዋን እንዳትኖር ከፈለኩኝ እዚህ ጋር 0 ማስቀመጥ እችላለሁ ማለት ነው። ስለዚህ ምንም አይነት ጋፕ አይኖራቸውም ማለት ነው። ስክሊር ራይቲንግ። ስለዚህ እንደነበረበት ልመልሰውና በ30 ታች እዚህ ጋር ቦክስ ሞዴላችን ላይ ስናይ ማርጂናችን ቦተም ላይ 30 ነው፣ ራይት ላይ 20 ነው፣ ቶፕ ላይ 10 ነው፣ ሌፍት ላይ ደግሞ 40 ነው ማለት ነው። ስለዚህ ይህንን መከተል አለብን። አሁን ማርጂን የሚባለው ግን የዚህ ኤሌመንት ፓርት ተብሎ አይወሰድም። ምክንያቱም ከኤሌመንቱ ከዚህ ከቦርደሩ ውጭ ነው ማለት ነው። የሚያገለግለን ለምንድን ነው? ከሌላው ኤሌመንት ምን ያክል መራቅ አለብን፣ ወይም ደግሞ ከስክሪናችን ሌላ ኤሌመንት ካለ ለምሳሌ ይሄ ብቻ ከሆነ ኤሌመንታችን ይሄ ኤሌመንት ቶፕ ሌፍት ራይት ቦተም ምን ያህል ርቆ ይገኛል፣ ወይም ደግሞ ከሌሎች ኤሌመንቶች አንጻር በመካከል ያለው ጋፕ ምን ያክል ነው ነው። አሁን ስለ ቦክስ ሞዴል ስናወራ በጣም ኢምፖርታንት የሆነና ምንጊዜም ልንረሳው የማይገባ አንድ ፕሮፐርቲ ቢኖር ምንድነው? ቦክስ ሳይዚንግ። ቦክስ ሳይዚንግ የሚባል ፕሮፐርቲ አለን። ቦክስ ሳይዚንግ ይህ ፕሮፐርቲ ምንድነው የሚያደርገው? እዚህ ጋር ለምሳሌ ዊድዝ 300 ፒክሰል ሃይት 100 ፒክሰል ብለናል። ያ ማለት ኮንተንቱ 300 በመቶ ነው ብለን ከገለጽን በኋላ ይሄ ፓዲንግ እና ቦርደሩን ይጨምራል ወይስ አይጨምርም? ፓዲንግ እና ቦርደሩን ይጨምራል ወይስ አይጨምርም? አሁን እዚህ ጋር እንደምታዩት ቶታሉ ካልኩሌት ተደርጎ ተቀምጧል። 360 በ160 ይላል። እኛ ዲፋይን ያደረግነው 300 በመቶ ነው። እዚህ ጋር ግን ቶታል የዚህ ኤሌመንት ሳይዝ ካልኩሌት ተደርጎ 360 በ160 መጥቷል። ቀደም ብዬ እንደነገርኳችሁ የአንድ ኤሌመንት ፓርት ናቸው ብለን የምናስበው ኮንተንት፣ ቦርደር እና ፓዲንግ ናቸው። አሁን እኛ የኮንተንቱን ሳይዝ 300 በመቶ ሰጥተናል። የፓዲንግ እና ቦርደር ደግሞ የዚህ ፓርት ከሆኑ አብረው ይደመራሉ። ስለዚህ እንዴት ነው 360 የመጣው? እዚህ ጋር ያለን 300 ሲደመር ይሄ ዊድዝ ነው። እንግዲህ ዊድዝ ማለት እንግዲህ ሆሪዞንታል ነው የምናስበው። ስለዚህ ፓዲንግ 20 ፒክሰል በዚህ በኩል አለን፣ በዚህ በኩል 20 ፒክሰል አጠቃላይ 40። ቦርደር ደግሞ በዚህ 10 በዚህ 10 20 20 እና 40 60 ፕላስ 300 360 አለን ማለት ነው። ሌላው ደግሞ ሀይት 100 አለን፣ የኮንተንት ሀይት ኤጌን እዚህ ጋር ያለን ፓዲንግ ቨርቲካሊ ቶፕ እና ቦተም ላይ ያለውን ፓዲንግ 20 20 ስንደምር 40። አሁንም ቦርደር ቶፕ እና ቦርደር ቦተም 10 10 አለን፣ በአጠቃላይ 20 እና 40 60 ከመቶ ጋር 160 ይሆናል ማለት ነው። ነገር ግን ይሄ ምንድነው በዲፎልት ቦክስ ሳይዚንግ ቫልዩ ምንድነው ማለት ነው?
ኮንተንት ቦክስ ነው ማለት ነው። ምንም አይቀየርም። እኛ ግን የምንፈልገው ቦክስ ሳይዚንጉ ምን እንዲሆን ነው? ቦርደር ቦክስ እንዲሆን ነው የምንፈልገው። ቦርደር ቦክስ ማለት እዚህ ጋር ስፔሲፋይ ያደረግነው ቫሊዩ ፓዲንግ እና ቦርደርን የጨመረ ነው ማለት ነው። ያ ማለት የሆነ ነገር የሆነ እቃ ፕራይስ ስናወራ ዋጋውን እናገራለን። ከታክስ በፊት ነው ወይስ ከታክስ በኋላ እንደ ማለት ነው ባጭሩ። ይሄ ያስቀመጥነው ቫሊዩ ቶታሉ ሁሉንም አቀፍ ከሆነ ታክሱን ምንም የጨመረ ከሆነ ማለት ምንድነው መጠቀም ያለብን? በእኛ ኬዝ ቦክስ ሳይዚንግ ቦርደር ቦክስ ማለት አለብን። ቦርደር ቦክስ ቦርደሩን የጨመረ ነው መሆን ያለበት፣ ቦርደሩንም ፓዲንጉንም። እዚህ ጋር ግን ኮንተንት ቦክስ ካል ይችን ብቻ ነው የሚያጠቃልለው። የቦርደሩና የፓዲንጉ ሌላ ቫሊዩ ይጨምራል ማለት ነው። ስለዚህ እኛ መጠቀም ያለብን ቦርደር ቦክስ ነው። እንዴት ነው የሚሆነው? ሴቭ ስናደርገው እንደምታዩት ከቦክስ ውጭ ሆነ። ለምን? አጠቃላይ እኛ የሰጠነው ዊድዝ 300 ሄይት 100 ነው። እሱ ግን ከመቶ አልፏል። 100 ሲደመር 20 ሲደመር 20 ማለት የቶፕ እና ቦተሙ የቦርደሩ ቶፕ እና ቦተም 160 ገብቷል። ስለዚህ ይህንን መጨመር መቻል አለብን፣ ሄይቱን ማለት ነው። ሁሉንም አቀፍ እንዲሆን ከኮንተንቱ ውጭ ሆኖብናል። ለምሳሌ ይህንን 200 ካደረኩት እንደዚህ ሆንልኛል ማለት ነው። ስለዚህ አሁን እዚህ ጋር ብናየው ካልኩሌት ሲደረግ እዚህ ጋር 300 በ200 ነው የሚለው፣ እዚህም ጋር 300 በ200 ነው የሚለው። ከዛ የፓዲንግ እና የቦርደርን ዋጋ ከማን ወሰድ ነው? ከዊድዝ እና ከሄይት ላይ ቀንሰን ከኮንተንቱ ማለት ነው። እዚህ ጋር ለምሳሌ የዊድዙን 300 ፒክሰል ነው የሚለው፣ እዚህ ጋር ግን 240 ይላል። ስለዚህ እንዴት ነው 60 የጠፋው? ዊድዝ ካልን እንግዲህ ሆሪዞንታል ነው የምናስበው። እዚህ ጋር ቦርደር ሌፍት 10 ፓዲንግ ሌፍት 20 30 በድምሩ ማለት ነው። እዚህም ጋር ፓዲንግ ራይት 20 እና ቦርደር ራይት 10 በድምሩ 30 30 እና 30 60 ቀንሰንለታል ከኮንተንቱ ማለት ነው። ስለዚህ ከ300 ወደ 240 ሆነ። ለምን? እዚህ ጋር ስፔሲፋይ ያደረግነው ሳይዝ ቦርደር ቦክስ ነው ስላልን ለሁሉም እንዳጠቃላይ ፓዲንግም ቦርደርም ጨምሮ የተሰጠን እሱ ነው ስላልን ማለት ነው። ያልገባችሁ ነገር ወይም ጥያቄ የሆነባችሁ ነገር ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። በቀጣይ ጥሩ ኤግዛምፕሎችን የፕራክቲካል ስራዎችን ይዤ እመጣለሁ። ባይ ባይ።